አንድ ሰው በቁሙ እያለ ያለምንም ውጫዊ ምክንያት ያለምንም ክብሪት ወይም ነዳጅ በውስጡ በራሱ ውስጥ በሚቀጣጠል እሳት አመድ ሊሆን ይችላል። አስቡት፣ ቤቱ አልተቃጠለም፣ የለበሰው ልብስ እንኳን ሙሉ ለሙሉ ምንም አልሆነም። ነገር ግን የሰውየው አካል አጥንቱ እንኳን ሳይቀር ሙሉ ለሙሉ አመድ ሆነዋል። ይህ በሳይንሱ ዓለም ስፖንቲኒየስ ሁማን ኮምበንሽን በመባል ይታወቃል። ለዘመናት ሳይንቲስቶቹን ግራ ያጋባ፣ ፖሊሶቹን ያስደነገጠ፣ እስከ ዛሬ ድረስ መልስ ያላገኘ አስፈሪ ክስተት። ይሄ የምናወራው ተረት አይደለም። በሰው ልጆች የታሪክ መዝገብ ውስጥ ተጽፎ የተቀመጠ እውነተኛ ክስተት ነው። የሚገርመው ግን ከጎናቸው ያለ መጋረጃ ወይም ጋዜጣ ምንም ያለ መሆኑ። ይህ እሳት ከየት መጣ? ከሰውነታቸው ውስጥ ወይስ ከሌላ ዓለም? በቤታቸው ወንበር ላይ በሰላም ተቀምጦ በሰከንድ ውስጥ ወደ አመድነት የተቀየሩ ሰዎች። ዝግጁ ከሆናችሁ ወደ ማይታወቀው ዓለም እንግባ። ሐምሌ 2 1951 ሜሪ ሪሴል የተባለች ሴት በቤቷ ውስጥ አመድ ሆና ተገኘች። ፖሊሶች ወደ ቤቷ ሲገቡ ያዩት ነገር ለማመን እጅግ በጣም ይከብድ ነበር። የተቀመጠችበት ወንበር ተቃጥሏል። እሷም ሙሉ ለሙሉ ተቃጥላ አመድ ሆናለች። ነገር ግን የግራ እግሯ ጫማ አልተቃጠለም ነበር። የሚገርመው ግን የሰውን ልጅ አጥንት አቃጥሎ ወደ አመድነት ለመቀየር 1500 ዲግሪ ሴልሲየስ ይጠይቃል። ያን ያክል የሙቀት ኃይል በዛ ቤት ውስጥ ቢኖር ደግሞ ቤቱ ሙሉ ለሙሉ አመድ መሆን ነበረበት። ነገር ግን ከሜሪ ጥቂት ሴንቲሜትር ርቆ የነበረ ጋዜጣ እንኳን አልተቃጠለም። ይህ እንዴት ሊሆን ይችላል? ሳይንቲስቶች ይህን ለማስረዳት ዊክ ኢፌክት ወይንም የሻማ ውጤት የሚል መላምት ተቀረቡ። የሰው ልጅ ስብ እንደ ሻማ ሰም፣ ልብሱ ደግሞ እንደ ክር ሆኖ አካሉን ያቃጥለዋል። ነገር ግን ይህ ሂደት ሰዓታትን ይወስዳል። ሆኖም ግን እነዚህ ሰዎች በደቂቃዎች ውስጥ ነው ወደ አመድነት እየተቀየሩ ያሉት። ለዚህም ደግሞ ምስክር አለ። ለምሳሌ ጃክ የተባለ ግለሰብ በ1982 ያለምንም ውጫዊ አካል እጁ ላይ በድንገት እሳት ተለኩሶ ሲቃጠል ምንም አይነት የህመም ስሜት እንዳልተሰማው ተናግሮ ነበር። ይህ እሳት ነርቮቹን ሳይነካ እንዴት ስጋን ያጠፋል? አንዳንዶች ይህን ክስተት ከመጠን በላይ አልኮል ከመጠጣት ጋር ያያይዙታል። ነገር ግን የማይጠጡ ሰዎች እንኳን የዚህ ክስተት ሰለባ ሆነዋል። ሌሎቹም ደግሞ ሰውነታችን ውስጥ ያለ ኬሚካል ባልታወቀ ሁኔታ ተቀጣጥለው ውስጣዊ ፍንዳታ ይፈጥራል ብሎ ያምናሉ። ነገር ግን አንዳንድ ሃይማኖታዊ መጽሐፎች ይህንን የእግዚአብሔር ቁጣ ነው ይላሉ። ሳይንስ መልስ ባጣበት ቦታ ሁሉ ሚስጥሩ እየጠነከረ ይሄዳል። በአሁኑ ሰዓት በዓለም ላይ ከ2000 ሰዎች በላይ የዚህ አስደንጋጭ ክስተት ሰለባ ሆኖ ተመዝግበዋል። ሁላችንም ውስጥ እሳት አለ። ግን ያ እሳት በራሱ ጊዜ ቢነሳ ማን ሊያድነን ይችላል? ይህ ምስጢር ዛሬም ድረስ በሳይንስ ላቦራቶሪ ውስጥ በጥያቄ ምልክት ተቀምጠዋል። እናንተስ ምን ታስባላችሁ? ይህ ክስተት እውነት ሳይንሳዊ ምክንያት አለ ወይንስ የእግዚአብሔር ቁጣ ነው? አስተያየታችሁን በኮመንት ላይ ጻፉልን። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለወዳጅ ለዘመድ ሼር አድርጉ። ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉን።